ሰብአ ሰገል ኢትዮጵያውያን ናቸው ይባላል። ኢትዮጵያውያን 3 መርሆች አሏቸው። ጥበብ ከህይወትም ራሱ ትበልጣለች። እንግዲህ ጥበብ በውስጡ ባትኖር ያው ሳጥናኤልን ሆኖ ነበር የሚቀረው ማለት ነው። ድሮ ሰው የሚጋባው በሮማንቲክ ላቭ ምክንያት አልነበረም። ነገሮችን የመግለጽ ምንጭ ስላሴ ናቸው። ነፃ ፈቃዱን ተጠቅሞ ወደ ገደል የሚገባ ሰው ለኢትዮጵያውያን አንድ ትልቅ መገለጫቸው በመጽሐፍ ቅዱስ ላይ ከጥበብ ጋር በተያያዘ ነው የሚነሱት ኢትዮጵያውያን። ለምሳሌ ንግስተ ሳባ ጠቢቡ ሰሎሞንን ጥበቡን ልትሰማ ነው የሄደችው። በዛ ደግሞ በጌታችን ተመስግናበታለች። በማቴዎስ ወንጌል ምዕራፍ 12 ላይ ሰብአ ሰገል ኢትዮጵያውያን ናቸው ይባላል። ስለዚህ ከጥበብ ጋር በብሉይም በሐዲሱም ኢትዮጵያ ተጠቅሳለች ማለት ነው። እንደውም የሚገርማችሁ የአንዳንድ አውሮፓውያን የጻፏቸውን የድሮ መዛግብት ስታገላብጡ የኢትዮጵያን ካህናት፣ የኢትዮጵያን ሊቃውንት፣ የኢትዮጵያን መምህራን ጠቢባን እያሉ ነው የሚገልጿቸው። ስለዚህ ትልቅ ግንኙነት አለው ጥበብና ኢትዮጵያ። እንግዲህ እንደ አንድ አገራዊ መርህ ጥበብን መፈለግ የሚለውን እስቲ በእንግሊዝኛ እናስበውና ፐርሱት ኦፍ ዊዝደም ልንለው እንችላለን። ላይፍ ሊበርቲ ኤንድ ፐርሱት ኦፍ ሃፒነስ የሚል አንድ በጣም ታዋቂ አሜሪካን የሚገልጻት አባባል አለ። ምንድነው ላይፍ ሊበርቲ ዘ ፐርሱት ኦፍ ሃፒነስ ካል እያንዳንዱ ሰው በነፃነት ህይወቱን የመኖር መብቱን እንዲሁም ደግሞ ደስታን የመፈለግ መብቱን፣ የኛም ደግሞ አላማ እነዚህን ነገሮች ማስጠበቅ፣ እነዚህን ነገሮች ማስቀጠል ነው በህዝባችን ውስጥ የሚሉት ነገር አላቸው። እንግዲህ የኢትዮጵያውያንን መሪ ቃል አሁን ይሄ ሁለተኛው መርህ ያልነውን ዘ ፐርሱት ኦፍ ሃፒነስ በሚለው ፈንታ ዘ ፐርሱት ኦፍ ዊዝደም ብላችሁ አስቡት። እንግዲህ ለምንድን ነው ኢትዮጵያውያን ጥበብን ያስቀደሙት? ነገስታት ለህዝቡ ጥበብን ተከተል፣ ጥበብን አጥና ብለው ያስቀደሙለት ለምንድን ነው ካል ሀያል የተባለችው ሀገር አሜሪካ የምትከተለው ህይወት፣ ደስታ፣ ነፃነት የሚባሉት ነገሮች የሚገኙት ጥበብን ፍለጋ መስመር ውስጥ ስንሆን ነው ብለው ስለሚያምኑ ነው። ጥበብን በማጥናት ውስጥ የሚኖር ህዝብ ደስታ ይኖረዋል፣ ህይወት ይኖረዋል፣ ነፃነት ይኖረዋል ብለው ያምናሉ። አለዚያ ግን ጥበብ ከሌለው ጊዜያዊ ደስታ ወይንም ሐሰተኛ ደስታ የሚባል ነገር ሊያመጣ ይችላል። ጥበብ ከህይወትም ራሱ ትበልጣለች። ጥበብ የሌለበትን ህይወት ከመኖር ጥበብን አግኝቶ እንደው በጊዜ መሰናበት ይሻላል። ሌላው ደግሞ ነፃነት የምንለው ነው። እንግዲህ ከመጽሐፍ ቅዱስ ላይ ጥቂት ነገሮችን ነው። በተለይ መጽሐፈ ጥበብና ምሳሌ ላይ እርሷን ወይንም ጥበብን ማሰብ የእውቀት ፍጻሜ ነውና ፈጥኖ ስለ እርሷ ወይንም ስለ ጥበብ የሚተጋ ሰው ያለ ሐዘን ይኖራል ይላል። በሌላ ቦታ ምን ይላል? ጥበብ ወደ ልብህ ትገባለችና እውቀትም ነፍስህን ደስ ታሰኛለችና ይላል። ምሳሌ ምዕራፍ 2 ቁጥር 10 ላይ ደስተኛ ህይወትን ለመምራት ጥበብ በጣም ዋና አስገኚ የደስታ ምንጭ እንደሆነች ይሄንን ያሰምርበታል። ሌላው ደግሞ ላይፍ የሚባለው ነው። እውነተኛ ህይወት መኖር የሚቻለውም ራሱ በጥበብ አማካኝነትና ጥበብን በመፈለግ ውስጥ መሆኑን አሁንም ጠቢቡ ሰለሞን ይገልጻል። ስለ ህይወት አሁን ብለናል። ስለ ውበትም ጭምራውን እዚህ ጋር እንደው ጠቀስ ለማድረግ ያህል ድሮ ሰው የሚጋባው በሮማንቲክ ላቭ ምክንያት አልነበረም። በተለያዩ ምክንያቶች ነው የሚጋባው። ሮማንቲክ ላቭ እስኪኖራቸው ድረስ አይጠበቅም፣ ወይም ደግሞ ያ ነገር የግድ መኖር አለበት ለጋብቻ ተብሎ አይታሰብም። ሶስተኛው እንግዲህ ላይፍ እና ፐርሱት ኦፍ ሃፒነስን አየን። ሊበርቲ የሚለው ነው። ሊበርቲ የሚባለው ቃል እንግዲህ ነፃነት ማለት ነው። ያ ደግሞ አካላዊ ነፃነት ማለት ብቻ አይደለም፣ በምንፈልገው መንገድ የመኖር መብት። ሊበርቲ ማለት ያ ነው። ከነፃነትም እንኳን ትበልጣለች ጥበብ። ያለ ጥበብ የሚመጣ ነፃነት የለም። እግዚአብሔር ነፃ ፈቃድን ለሰው ልጆች ሰጥቷል። ያ ደግሞ በጣም ትልቅ ስጦታ ነው። ነፃ ፈቃዱን ተጠቅሞ ወደ ገደል የሚገባ ሰው ምን ተጠቀመ በነፃ ፈቃዱ? ጥበብ ግን ወደ ገደል እንዳይገባ ትከለክለዋለች። ገርማቸዋል። እንደውም አንድ ቦታ ላይ መጽሐፈ ጥበብ ምዕራፍ 10 ቁጥር 1 ላይ ስለ አዳም ሲያወራ እዛ ጥቅስ ላይ ምን ይላል መሰላችሁ? አዳምን ጥበብ ከራሱ በደል አዳነችው ይላል። ያ ማለት ምን ማለት ነው? አዳምን ከራሱ በደል አዳነችው ማለት ጥበብ ራሱ ክርስቶስ ስለሆነ እንዴት በክርስቶስ ድህነት እንደመጣለት ለአዳም መግለጹ ነው። በሌላ በኩል ጥበብ ጠብቀዋለች። እንዴት ነው የጠበቀችው ሲባል አንደኛ ዕፀ በለሷን ከመብላቱ በፊት ጥበብ ነበረች ስትጠብቀው የነበረው እንዳይበድል። ዕፀ በለሷን ከበላ በኋላ ደግሞ ንስሐ እንዲገባ ያሳሰበችው ጥበብ ነች። እንግዲህ ጥበብ በውስጡ ባትኖር ያው ሳጥናኤልን ሆኖ ነበር የሚቀረው ማለት ነው። ስለዚህ ጥበብ ሰውን ከራሱ በደል ታድነዋለች ማለት ነው። እና ነፃነት መርታ ወደ ጥበብ ማታደርሰን ከሆነ መጀመሪያም ነፃ ፈቃድ ባይኖረን ይሻል የነበረ መሆኑ ነው እንግዲህ የሚያሳየን ማለት ነው። ትራይፓርታይት ሞቶ ስለሚባለው ነገር እስኪ እናውራ። ትራይፓርታይት ስንል በ3 ነገር የተዋቀረ ማለት ነው። ሞቶ ማለት ደግሞ መፈክር ማለት ነው። እስካሁን ስናወራ የነበረው 3ቱ ነገሮች ላይፍ፣ ሊበርቲ፣ ዘ ፐርሱት ኦፍ ሃፒነስ የሚለው ትራይፓርታይት ሞቶ የዛ አንድ ምሳሌ ነው። ትልቅ ምሳሌ ነው። አይ ቲንክ ሁሉም ሀገራት አላቸው ብዬ አምናለሁ። ምክንያቱም ያየዋቸው ዝርዝሮች ኢንተርኔት ላይ ብዙ ናቸው። የጃፓን እና የሳውዝ ኮሪያ በጥቂቱ ቃሉ ትንሽ ከመለወጡ በቀር ጽንሰ ሀሳቡ ያው ነው። ከአሜሪካው ጋር አንድ አይነት ነው።
የካናዳ ቅድም እንዳልነው ላይፍ ሊበርቲ ኤንድ ሴኩሪቲ ኦፍ ዘ ፐርሰን ነው። የጀርመን ምን ይላል? አንድነት፣ ፍትህና ነፃነት ማለት ነው። ስፔን ደግሞ በቀድሞው ጊዜ ጋድ ካንትሪ ኤንድ ኪንግ ነበረ መሪ ቃሏ። ማለትም ፈጣሪ፣ ሀገርና ንጉስ። በእነዚህ በሶስቱ አምዶች ላይ ነው ማህበረሰባችን፣ ሀገራችን ጸንቶ የቆመው ብለው ስለሚያምኑ ማለት ነው። ሀገራት ብቻም አይደሉም፣ ድርጅቶች፣ ከፍተኛ ትምህርት ተቋማት፣ ኢቨንቶች፣ ዓለም አቀፍ ኢቨንቶችም ጭምር ትራይፓርታይት ሞቶ አላቸው። በእለት ዕለት ንግግርም ውስጥ አለ። ለምሳሌ በእንግሊዝኛው ኩል ካልም ኤንድ ኮሌክትድ የሚባል አባባል አለ። ምን ማለት ነው? ረጋ ብሎ ካልም፣ ጸጥ ብሎ፣ ኮሌክትድ ማለት ሳይበታተን ተርቢለንስ የበዛበትን ጊዜ ማሳለፍ መቻል። ይሄ ሁሉ ነገር ለምንድን ነው? አንደኛ አንድ ቃል ብቻ ቢሆን ሁሉንም ነገር ሰብስቦ ለማስረዳት አይሆንም። ከሶስት በላይ ደግሞ ቢሆን 4፣ 5 ቢሆን ለማስታወስ ይከብዳል። የትራይፓርታይት ሞቶ ታሪክ ምንድን ነው? እንዴት ነው የተጀመረው ሲባል ከድሮ የግሪክ ሜታፊዚክስ አገኘ ነው ይላሉ። ግን ከዛ አይደለም የመጣው። እንደኔ እምነት እውነተኛው ምንጭ ስላሴ ናቸው። ቅዱስ 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 ተብለው የሚመለኩት አጋዕዝተ ዓለም ስላሴ አብ፣ ወልድ፣ መንፈስ ቅዱስ። እንግዲህ እና አፖሎ እነዚህ ውስጥ ከየት ያመጣሉ? ከስላሴ ካልኮረጁ አይደል? የስላሴ ሶስትነት ከሁሉም አይነት ሶስትነቶች ይለያል። የዛ አይነት ሶስትነት ያለው ሌላ ማንም ሶስት አካል የለም። በእርግጥ ያው በሴት ጾታም ደግሞ ቅድስት ሲባል የስላሴን የርኅራኄ ባህሪ እንደ እናት ስለሆነ ነው በሚል በማመሳሰልም ይገለጻል። እንግዲህ ከዚህ ከቅድስት ስላሴ የማያልቅ እጅግ አስደናቂ ሶስትነት ከዚህ በጥቂቱ ጨልፈው እንግዲህ ጥንታዊ ኢትዮጵያውያን አገርን የሚገልጽ መሪ ቃል አስቀምጠውልናል ማለት ነው። እንግዲህ ፋውንዲንግ ፕሪንሲፕል ብቻ አይደለም፣ እንደውም የኢትዮጵያውያን ብዙ ነገሮቻችን በሶስትነት የተቀረጸ መሆኑን ብዙ ሊቃውንት አስረድተውናል። አንድ ሰውም እንኳ የነፍስ የስጋ መንፈስ አንድነት ከሌላውም ሕዝብ ጋር የምንጋራው ማለት ነው። ጾም፣ ጸሎትና ምጽዋት ወይም ምግባር እያሉ የሚገልጿቸው ብዙ ሶስትነቶች አሉ እና እንግዲህ እኛ ማንነታችን ጠፋብን ብለን ብዙ ብናወራም ራሱ የማያምርብን አይነት ህዝቦች ነን ማለት ነው። ራሳችን የሰራነውን ነገር ብናጠፋ አነስተኛ ነው፣ እንደው ቅጣቱም የሚመጣው ውዝግብ አነስተኛ ነው። ከእግዚአብሔር የመጣን ነገር ማጥፋትና አልፈልገውም ብሎ መተው ግን ዋጋው ከባድ ነው። ስለዚህ እነዚህን ሶስት መመሪያዎች ኔሽን ብራንዲንግ በሚመች መልኩ እስቲ እናስቀምጠው። እኔ እንደዚህ ብየዋለሁ፣ www ወርሺፕ ዊዝደም ኤንድ ሪትን ሬኮርድስ ወይም አምልኮት ጥበብና መዛግብት ብዬ አስቤያለሁ። ምን ታስባላችሁ? እናንተ ሀሳባችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እኔ እንግዲህ ለራስሽ አደላሽ አትበሉኝና የኢትዮጵያውያን ትራይፓርታይት ሞቶ ከሁሉም ይበልጣል ብዬ አስባለሁ። ይበልጣቸዋል በጣም። የኛ ቅድም እንዳልኳችሁ ከእግዚአብሔር የተገኘ ነው። ሰዎች አይደሉም ተሰብስበው ዴክላሬሽን ኦፍ ኢንዲፔንደንስ ላይ ያረቀቁት። ቅዱስ ዳዊት በመዝሙሩ ጠቅሶታል ብያቸዋለሁ። ጠቢቡ ሰሎሞንም በአንድም በሌላም መልክ ስለዚሁ ነገር አብራርቶ በመጽሐፍ ቅዱስ ላይ ነግሮናል። አሁን እንግዲህ አንድ ጥያቄ ሊነሳ ይችላል። አሁን ይሄ መርህ ታዲያ ሁሉንም ኢትዮጵያዊ ያስማማል? ሁሉንም ሃይማኖት ያስማማል ወይ? አያስማማም። ምክንያቱም መነናውያንም አሉ፣ በሌላ በኩል የማይፈልጉት አሉ፣ እንደ እርሾ ሌላውን የሚያቦኩ ማለት ነው። አንድ ሰው ብቻ ይሄንን የኔ ብሎ ለማሰብ ከፈቀደ መንፈስ ቅዱስ ይመራዋል። ይሄ የጥበብ መንፈስ እኛ ውስጣችን ካደረ ከፈለግ ነው ሊመራን የማይችልበት ምንም ምክንያት የለም። የማይፈልገው ሰው ሁሉ ተጎትቶ የግድ መስማማት አለበት የሚባል ነገር የለውም። አስቡት እንግዲህ አሁን በእነኚህ በሶስቱ ተቃራኒ ጸረ ስላሴ የሚባል አመለካከት ወይም ቴዎሎጂ አለ። ፊሊፕ ዲክ የሚባል አንድ የዲስቶፒያ ድርሰቶች ደራሲ አለ እና አንድን ሀገር ከዩቶፒያነት ከመልካም ሀገርነት ብትንትኖ ነው አውጥቶ ችግር ውስጥ ለመክተት ለማፈራረስ ሶስት መርሆችን ነው መከተል የሚያስፈልገው ብሎ ያምናል። አይሶሌሽን፣ ብለርድ ሪያሊቲ ኤንድ ዲስፔር። አይገርምም? አይሶሌሽን ማለት መነጠል፣ ብለርድ ሪያሊቲ ማለት ደግሞ የጠራ እውቀት እንዳይኖረው እውነታዎችን በሙሉ ማዛባት፣ ዲስፔር ደግሞ ተስፋ ማስቆረጥ። በቃ እነኚህ ሶስቱን ካደረጋችሁ አገር ይበተናል ብሎ ያስባል። ማንን ነው ታዲያ የምንጠብቀው እንግዲህ የሚለው እዚህ ጋር አሁን ሁሉንም የሚያስማማ ነገር የሚባል ነገር ብዙ ጊዜ ስለምሰማ ነው። መስማማት ግዴታው አይደለም።